ሰላም ጤና ይስጥልኝ። እንደምን አላችሁ የቻናል ቤተሰቦች? ሰላም ነው እኔ ያለው። ይህ እንግዲህ ጂኤችቴክ ዩቲዩብ ይሰኛል። እንደምታዩት እንግዲህ የተለያየ የሳይት ስራዎችን የምለቅበት ቻናል ነው። ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮዎችን ላይክ እያደረጋችሁ እንግዲህ የምለቀውን ቪዲዮ ብትከታተሉ እንግዲህ ከሞላ ጎደል እውቀት ታገኛላችሁ ብዬ አስባለሁ። ዛሬ እንግዲህ እንደተለመደው አንዳንድ እዚህ ነገሮችን ላሳያችሁ ፈልጌ ነው። እዚህ ሳይት ላይ የሚሰሩ ስራዎችን ስለዚያ ጉዳይ ላብራራላችሁ ፈልጋለሁ እና በጥሞና በመከታተል እንግዲህ እስከ መጨረሻው እንድታዩ ተጋብዛችኋለሁ። እዚህ ጋር እንደምትመለከቱት እንግዲህ ወደ ዛሬው ቪዲዮ ስገባ እዚህ ጋር እንደምትመለከቱት ሪብድ ስላብ ነው እየሰራን ያለ ነው። ይህ ሪብድ ስላብ ይባላል ወይም ደግሞ ፍላት ስላብ ነው። እንደምትመለከቱት ፕሪካስት ብሎኬት ይመጣና ያ እየተደረደረ በዚህ መልኩ የሚሰራ ይሆናል ማለት ነው። እንደዚህ ኦቨርቪውን ላሳያችሁ። ይህንን ሙሉ እንግዲህ ሳይቱ ቪዥዋላይዝ ለማድረግ ስለ ሳይቱ አጠቃላይ ሁኔታ ስገልጽላችሁ እንግዲህ ይሄ 40 ሜትር በ20 ኦልሞስት 20 ሜትር በሆነ ኤሪያ ላይ ያረፈ ቤቱ ያረፈበት ኤሪያ ይሄ ነው። ወደ 750 ገደማ ካሬ ነው እና ይሄን ይመስላል ኦቨርኦል አጠቃላይ ሳይቱ ወይም ደግሞ አይሚን ቢልዲንጉ ያረፈበት ሬዚደንሻል ቢልዲንግ ነው። አፓርትመንት ነው ማለት ነው። this is just የማህበር ቢልዲንግ ነው እና እንግዲህ ይሄ አሁን ያለነው 6 ፍሎር ላይ ነው። 6ኛ ወለል ላይ ነው ያለነው። ቀደም ሲል የተጀመረና አሁን በመሃል ተቋርጦ አሁን ተጀምሮ ኦልሞስት ከ5 ጀምረን 4ኛ ላይ ነበር የቆመው። ከ5 ጀምረን ወደ ላይ ሰርተኑ አሁን 6ኛ ላይ ደርሰናል። እንደምትመለከቱት እንግዲህ ይሄን ይመስላል ኦቨርኦል ቪው እና ይሄ እንግዲህ ካንትሊቨር አለው በአንድ 60 ሳንቲም ያክል ሰስፔንድ ለምታረግ ካንትሊቨር አለ። በዚህ ሳይድ በዛኛው ዳይሬክሽን ነው በዛ ኦፖዚት ዳይሬክሽን እና ይሄን ይመስላል እንግዲህ ሪብድ ብሎኬት። ቀደም ሲል አንዳንድ ቪዲዮዎችን ስለቅ ሪብድ ብሎኬት ሲሰራ ሪብዱ ሲሰራ ሳየን የሚል ኮሜንት አግኝቼ ነበረ። በዛ መሰረት ይሄው ይዤላችሁ ቀርብ ያለው እኔ እንግዲህ ይሄንን ላሳያችሁ ወድጃለሁ። ይሄን ይመስላል። ይሄ ዋናው ቢም ነው የምትመለከቱት። ይሄ ዋና ቢም ነው። ይሄ ወደ ሾርት አክሲስ በኩል የሚሄደው ይሄ ደግሞ ሜን ወይም ደግሞ ረጅሙ ቢም ነው። ይሄኛው አክቹአሊ ኤጅ ቢም ነው። ያው ካንትሊቨር ነው እንዳልኳችሁ ካንትሊቨር ነው በዚህ በኩል ያለው። ካንትሊቨሯ እንደምትመለከቷት ይሄው ሜሽ ተሰርቷል። ይሄ እንደምትመለከቱት በ15 ሳንቲም ዴፕስ ኦር በ17 ዴፕስ ይሄ 17 ዴፕስ ዴፕሱ 17 ነው። አክቹአሊ የስላባችን የዋናው ስላብ ዴፕሱ ስንት ነው? 30 ነው። ብሎኬታችን ምናልባት እንግዲህ ስለ ብሎኬት ሪብድ ብሎኬት አሁን እየቀረ ነው። አክቹአሊ ቀደም ሲል ይሄ ድሮ የነበረ ዲዛይን ነው። ቀደም ሲል የዛሬ 10 አመት ምናምን ገደማ ነው ዲዛይኑ የተሰራው እና ያን የተሰራ ነው። አሁንም ግማሹ ተሰርቶ ወደ ሶሊድ መቀየር ስላልተመቸ ካለው ነባራዊ ጋር አስተሳስሮ ለመሄድ ስለተፈለገ ሪብድ ሆኖ ቀጥሎ ነው። አሁን ላይ ሞስት ፕሮባብሊ ሪብድ እንደዚህ ስላቦች የቀሩ ይመስለኛል። ሶሊድ ነው የሚሰራው አሁን ላይ ያው አዲስ ታይም ሶሊድ ስላብ ይበዛሉ እና ግን ይሄ እንደምትመለከቱት እንግዲህ ይሄ ብሎኬቱ እየተደረደረ እንግዲህ ብሎኬታችን 24 ሃይቱ ወይም ዴብዙ 24 ሆኖ ስፋቷ ደግሞ 20 ያው ኖርማል ነች። እንደገና ርዝመቱ በ40 የሆነ ብሎኬት ነው። ስለዚህ ይሄ እያንዳንዱ እየተደረደረ በየቤቱ ውስጥ እንደዚህ እንደምትመለከቱት ቦዮች የምታዩዋቸው እነዚህ ሪብድ ቢሞች ይባላሉ። ሪብድ ቢም ነው የሚባለው። ይሄ እንደምትመለከቱት እንግዲህ ከታያችሁ ሪብድ ቢም ይባላል። ከስር ብረት ይሄዳል። እዚህ ጋር ኦልሬዲ የተሰራው ነው ማሳያችሁ። ከስር ብረቶች ይሄዳሉ። እዚህ ጋር እንደምትመለከቱት ያው እዚህ ጋር ውስጥ እዚህ ጋር ማነው ብረቶች ይሄዳሉ። ቦተም ብረቶች ይሄዳሉ። እንደ ቢም ነው የሚያገለግሉት። ከዛ በኋላ ዩባሮች አሉ። እነዚህ ዩባር የምትባል ዩ ቅርጽ ስላላት ኦልሬዲ እንደዚህ ዩባር ነው የምትባለው። እንደዚህ ጆሮ አላት እንደምትመለከቱት ከታች በሆነ ዴብስ። ይሄ ዴብዙ ወደ 18 ሳንቲም አካባቢ ነው ዴብዙ 18። ከታች እንትኗ እቺ ጫማ ነገር ስላላት ብሎኬቱ ቆይ ያሳያችኋለሁ። ብሎኬቱን ያልተቀመጠውን እሱን ሳሳያችሁ በደንብ ይገባችኋል። ስለዚህ ይቺ ወደ 18 ሳንቲም አካባቢ ዴብዝ አለው። አጠቃላይ ግን ሙሌታችን የሚሆነው 24 ሳንቲም ነው። አይ ሚን 30 ሳንቲም ነው። እዚህ ጋር 6 ሳንቲም ከላይ እንደምትመለከቱት 6 ሳንቲም ከዚህ በላይ 6 ሳንቲም አለ።
እንደገና ወደ ታች ደግሞ 18 ሳንቲም አካባቢ ይገባል። ከታች 2 ሳንቲም አካባቢ ኦልሞስት 3 ሳንቲም ኦር 2 ሳንቲም የብሎኬቱ ቲክነስ አለች የምታያይዘው የሚነካከሰው ማለት ነው። እሱ አለ። አጠቃላይ ግን ወደ ላይ 30 ሳንቲም ነው ኦቨርኦል የሚሞላው ስላቡ ቶታል የሚሞላው 30 ሳንቲም ነው። ነገር ግን ብሎኬቱ ኦልሬዲ 24 ስለሆነ ከላይ ከበሩ ስንት ሳንቲም ይሆናል? 6 ሳንቲም ይሆናል። ቢማችን 30 ሳንቲም ሙሉ ይሞላል ማለት ነው። እንደምትመለከቱት ይሄን ይመስላል እንግዲህ ይኸው ብሎኬቱ አንዳንዶች ተሸራርፈዋል። ትንሽ የመሸራረፍ ነገሮች አሉ እና እንደምትመለከቱት በዚህ መልኩ እየሰራ ነው የምንገኘው። ይሄው ዋናው ቢም እንግዲህ ወደ ላይ ስትመለከቱት እነዚህ ሰራተኞች ናቸው። የፌሮ ሰራተኞች አሉ፣ አናጺዎች አሉ፣ ሳይድስ ፎርምወርክ እየሰሩ ሳይድስ ኮንዳ እና ይህን ይመስላል። እዛ ጋር ብሎኬት እየተደረደሩ ነው እና ይኸው ብሎኬቱ የተደረደረ ይሄን ይመስላል። የተሰባበሩ ብሎኬት አሉ። ትንሽ ያው ሴንሴቲቭ ነው በጣም ትንሽ ብሎኬቱ እንግዲህ ሲመረት ያው ጥንካሬው በደንብ እንትኑን ጠብቀው ስለማይሰሩት ይመስለኛል እንግዲህ መሰበር እንትን አለው እና እዚህ ጋር እንግዲህ እና እዚህ ጋር እንደምትመለከቱት እዚህ ጋር የተደረደሩ ብሎኬት አሉ። እዚህ ጋር ይሄ ገና ከስረኛው ብቻ ነው ሜሽ አልተሰራለት ሜሽ ያልተሰራም እዚህ ሜሽ ሚኒመም ሪባል ያለው ስድስት ማለት የዲዛይን ወደ 8 ተቀይሯል እና የኮንሰልታንት የአማካሪዎች ለውጥ ተደርጎ በዛ ካለው ወቅታዊ ዲዛይን ኮድ ከዛ ጋር የሚሄዱ ማሻሻያ ተደርጎለት አሁን ያ ተደርጎለት ነው። እንደምትመለከቱ እንግዲህ ብሎኬቱ እዚህ ጋር ዩባር የገባለት ዩባር ማለት ከስረኛው ባር ጋር የሚተሳሰር ነው። እዚህ ጋር እንደምትመለከቱት እንግዲህ ከስር ብረቶች ሄደዋል። እዚህ ጋር ኔጌቲቭ ባር ኦልሬዲ እዚህ ጋር አለ ቢም ላይ ይሄም የእንትኑ ነው የሪብዱ አንድ አካል ነው። የዋናው ቢም እንደምትመለከቱት እዚህ ጋር ዲዛይን ድሮን ተከትሎ ዲዛይኑ መሰረት ሁሉም በዲዛይኑ መሰረት ነው የሚቀመጠው አክቹዋሊ እና ይሄን ይመስላል። እንደምትመለከቱት ይሄን ይመስላል አቀማመጡ፣ አደራደሩ በደንብ አላይመንቱን ጠብቆ ብሎኬቶቹ ሲደረደሩ አላይመንቱ ጠብቆ ነው የሚደረደረው። ምክንያቱም ብረቱ ሲዘረጉ ይሄ ቦዩን ተከትሎ ሲሄድ ከዚህኛው ቤት እዛኛው ቤት ሲገባ አላይመንቱን ጠብቆ እንደምትመለከቱት ቀጥ ብሎ ነው መሄድ ያለበት። ከታችም እንግዲህ ፎርምወርኩ ከታች ሲነሳ ከታችም ሲነሳ አፒራንስ እንዲኖር ተደርጎ እንደዛ ነው። እዚህ ጋር እንግዲህ እንደምትመለከቱት ይኸው ብሎኬት እየተደረደረ ነው። ይሄን ሲደረደር እዚህ በዚህ ይደረደራል። እንደዚህ ቆንጆ ተደርጎ ይደረደራል። በደንብ ስላቡ ሌብሉን ጠብቆ ይቀመጥና እዛ ላይ ነው እንግዲህ እንደምትመለከቱት የሚደረገው። እዚህ ጋር ብረት ያልገባበት ነው ገና ይሄ ሲሞላ ልክ ይሄን ሲደረደር ከዛ በኋላ ብረት እየገባ ዩባር እየታሰረ አስፈላጊውን ቅደም ተከተል ጠብቆ ይሰራል ማለት ነው እና ይሄን ይመስላል እንግዲህ። ሌላ እንግዲህ እዚህ ጋር ደግሞ እንደምትመለከቱት ይሄው ሜሽ እየተሰራለት ነው። ይሄ ዋን አክሲስ በኩል ነው ያለው። ለምሳሌ ይሄ ኤክስ ዋይ ዳይሬክሽን ቢሆን ይሄ ዋዩ እየተሰራ ነው። አክሲስ እና ማለት ስለሆነ የሚሰራለት በዚህ መልኩ እየተዘረጋ ነው እና በዚህ መልኩ እየተሰራ በደንብ እየታሰረ እየተደረገ በደንብ እንትኑን ጠብቆ ኒት የሆነ አሰራር ጽድት ያለ አሰራር በቃ ዲዛይኑን የተከተለ ቆንጆ የሆነ ስራ ነው የሚሰራው። ፐርፌክት አዝማች አስ ፖሲብል ፐርፌክሽን ግድ ነው። ምንም አይነት እንዳይኖር ምንም አይነት ስህተት እንዳይኖር ተጠንቅቀን ነው የምንሰራው። እዚህ ጋር እንግዲህ ጥያቄ ሀሳብ ካላችሁ ኤኒታይም ጠይቁኝ። እንግዲህ ከሞላ ጎደል ይህን ላሳያችሁ ብዬ ነው። እንዳልኳችሁ እንግዲህ ጥያቄ ካላችሁ ኮሜንት መስጫው ላይ ሀሳብ አስተያየታችሁን ታስቀምጡልኝ ዘንድ ጠይቃለሁ። ቪዲዮዬንም እንግዲህ ላይክ እያደረጋችሁ አበረታቱኝ። ቻናሌ ሞኔታይዝ እዚህ ጋር ደግሞ እንደምትመለከቱት ይኸው ደረጃ እየተሰራ ነው። ይኸው እዚህ ጋር ደረጃ እየሰራ ነው። እንግዲህ አጠቃላይ እንግዲህ
እንግዲህ ስለተከታተላችሁ አመሰግናለሁ። መልካም ጊዜ ሲሆን